ሰላም ሰላም፣ እንዴት ናችሁ? ሰላም ነው። አዲስ ነገር ሰሞኑን ትራምፕ ሰው እያባረረ ነው መሰለኝ። 5,000 ኢትዮጵያውያንም ይባረራሉ ተብሏል። ከእነዚህ ውስጥ እንግዲህ አክቲቪስቶች እና ፖለቲከኞች እንደሌሉ እንደምኖርበት ተስፋ እናደርጋለን። ግን እኔ ቢቢሲ ላይ ነው ያየሁት እና ሶማሊያዊ ነው ከአክቲቪስት ነው። እሱም እንደዚሁ 500,000 ተከታዮች ነበሩት እና ተባሮ ወደ ሀገሩ ካባረሩት ከመለሱት በኋላ አልሸባብ እጅ ላይ ሊገባ ነበረ። ለጥቂት ነበር የተረፈው እና ድጋሚ ይሰደዳለው ምናምን ነገር ይባላል። አህመድ አልሻራ ይባላል። መሀድ መሐሙድ ነው የሚባለው። መሀድ መሐሙድ ይባላል። የአልሸባብ ቻጃ ስጋት ውስጥ የጣለው ከአሜሪካ የተባረረው ሶማሊያዊ ይላል ደረሱ ቢቢሲ ላይ። እስቲ ለማንኛውም የቢቢሲን ዘገባ በቻልኩት መጠን አንብቤዋለሁ። እስቲ ስሙት። መሀድ መሐሙድ ባለፈው ወር ከአሜሪካ ሚኒያፖሊስ ከተማ ከተባረረ በኋላ የሶማሊያ ዋና ከተማ ሞቃዲሾ ውስጥ ካለው ሙቀት፣ ትርምስና ውጥረት ጋር ቀስ በቀስ እየተላመደ ነው። ሶማሊያውያን የ36 ዓመቱን መሀድ ጋሪአን ብለው ይጠሩታል። ትርጉሙ ዳኛ ማለት ነው። ይህ ስሙን የሚጠቀሙ በቲክቶክ ላይ ነው። አሜሪካ እያለ በማህበራዊ ሚዲያው ላይ ከግማሽ ሚሊዮን የሚጠቀሙ የቲክቶክ ተከታዮችን ማፍራት ችሏል። አድናቂዎቹ መሀድን የጎሳውን ጥቅም በመከላከሉ አወድሰውታል። ይህ በሶማሊያውያን የቲክቶክ ተጠቃሚው ዘንድ የተለመደ የመወራረፍ ባህል አካል ነው። ነገር ግን ከዋይት ሃውስ ጋር ግንኙነት ያለው የራፒድ ሪስፐንስ 47 ኤክስ አካውንት ለሚቆጣጠሩት መሀድ ህገወጥ ተጠርጣሪ ወንጀለኛ ነበር። በጥቅምት ወር በወጣው ጽሑፍ ላይ በሶማሊያ ዋና ከተማ ውስጥ በሚገኝ ሆቴል የፈረንሳይ ባለስልጣናትን በማገት ተሳትፏል ሲል ከሶታል። መሀድ በወቅቱ ሞቃዲሾ ውስጥ እንዳልነበር በመግለጽ ክሱን ውድቅ አድርጓል። በዚህ ክስ የተነሳ ጥፋተኛ ተብሎ ስላልተፈረደበት ክሱ ተቋረጠ። የአሜሪካን የኢሚግሬሽን እና ጉምሩክ ኤጀንሲ አይኤስ በቁጥጥር ስር ያዋለው ተቀናቃኙ የቲክቶከር አድራሻውን ካሾለከ በኋላ እንደሆነ ተናግሯል። አይስ 2 ክሶች እንዳሉብኝ ነገሩኝ። አንደኛው ህገወጥ በሆነ መንገድ ወደ ሀገሪቷ መግባትና የፈረንሳይን ባለስልጣንን ማገት ነው። መሀድ ከእገታ ጋር ተያይዞ የቀረበበት ክስ በኤፍቢአይ እንደተያዘና ጥያቄዎች ከቀረቡለት በኋላ በነፃ እንደተሰናበተ ተናግሯል። ያ ግን ከማባረር አላዳነውም። ከሶማሊያ ወደ አሜሪካ ያደረገው ጉዞ ከ10 ዓመት በፊት የጀመረ ሲሆን መጀመሪያ ያመራው እንደ አውሮፓውያኑ አቆጣጠር በ2021 ድረስ ወደ ኖረበት ደቡብ አፍሪካ ነበር። ነገር ግን ከዚያ ሳለ መጤ ጠል በሆኑና በታጠቁ ቡድኖች ጥቃት እንደደረሰበት ይናገራል። ከዚያም ወደ ብራዚል ሄዶ በመጨረሻም ያለምንም ሰነድ የሜክሲኮን ድንበር በማቋረጥ ወደ አሜሪካ ተሻገረ። መሀድ የሜክሲኮን አጥር ሲዘል ተይዤ ለ1 ወር ታስሬ ነበር ይላል። በኋላ የጥገኝነት ጥያቄ እየታየ ስለነበር የሥራ ፍቃድ አግኝቼ ተለቀቅኩ። የአይስ ሰራተኞችን በርካታ ሶማሊያውያን በሚኖሩበት በሚኒያፖሊስ አደባባይ የወጡ ሰዎችን ተቃውሟቸዋል። ከዚያም ወደ ሚኒያፖሊስ አመራ። የኡበር ሹፌር ሆኜ እሰራ ነበር። በመጨረሻም የተስፋይቱን ምድር በመርገጤ ደስተኛ ነበርኩ። እነሱ እንደሚቀበሉኝም ተስፋ አድርጌ ነበር። የቲክቶክ ስራው እንዲሁ መስመር እየያዘለት መጣ። ደጋፊዎቹ የቀጥታ ስርጭቱን ሲመለከቱት ስጦታዎችን ስለሚልኩለት ቋሚ ገቢ ያስገኝቶለታል። ይህ ደግሞ መንግስትን በመከላከሉ ምክንያት በሶማሊያ በሚገኘው እስላማዊ ታጣቂ ቡድን አልሸባብ እይታ ውስጥ እንዲገባ እና ዛቻ እንዲደርስበት አድርጓል። አሜሪካ ያቀረበው የጥገኝነት ጥያቄ በክፍል ከዚያ ስጋት ጋር የተያያዘ ነበር። መሀድ በዚህ ዓመት ግንቦት ወር ላይ ማለዳ ላይ የኢሚግሬሽን ሰራተኞች በቁጥጥር ስር ሲያውሉት የነበረውን በዝርዝር ያስታውሳል። ቁርስ ከበላ በኋላ ብዙም ሳይቆይ የታክሲ ስራውን ለመጀመር በማሰብ ወደ መኪናው ሄደ። ወዲያውኑ ሊወስዱኝ መጡ ይላል። እንደ መሀድ ገለጻ ሚኒያፖሊስን እና መንትያ ከተማን ሴንት ፖልን ወደሚያገለግለውና በመኪና ጉዞ የ30 ደቂቃ ርቀት ላይ ወደሚገኘው የአይስ ዋና መስሪያ ቤት ተወሰደ። ከዛም በዊልመር ወደሚገኘው የካንዲዋ ካውንቲ እስር ቤት ተዘዋውሮ 6 ወራት በእስር እንዳሳለፈ ተናግሯል። ከነዚህ ወራት ውስጥ 3ቱን ሲያሳልፈው የጥገኝነት ጥያቄ ውሳኔ ሲሰጥ ድረስ መሆኑንና የቀሩት 3ቱ ደግሞ ከሀገር እስኪባረር በመጠበቅ መሆኑ ለቢቢሲ ተናግሯል።
ባለስልጣናቱ በሶማሊያ የህይወት አደጋ ላይ እንደሚወድቅ ያቀረበውን አቤቱታ ውድቅ ስላደረጉ የጥገኝነት ጥያቄውን ተቀባይነት ሳያገኝ ቀረ። ማህድ ከሀገር የሚባረሩ ሰዎችን የሚያጓጉዝ አውሮፕላን ማረፊያ ወደሚገኝበት አሪዞና ለአጭር ጊዜ ተዛውሮ እንደነበር ይናገራል። ነገር ግን በተደጋጋሚ የሎጂስቲክ ዝግጅቶች ባለመሟላታቸው የተነሳ ጉዞ ዘግይቷል። ማህድ ካሳለፈባቸው እስር ቤቶች አንዱ ከአገር ለመባረር የሚጠብቁ የኬንያ፣ የኢትዮጵያና የኤርትራ ዜጎችን ጨምሮ 39 ስደተኞች ይገኙ ነበር። በመጨረሻም የእርሱ ከአገር የመባረሪያ ጊዜ ሲደርስ ማህድ እጆቹ እንዳይንቀሳቀሱ በሚያደርግ ጥብቅ ጃኬት እንዲለብስ ተደርጎ ከሌሎች 7 ስደተኞችና ጠባቂዎች ጋር በትንሽ አውሮፕላን ጉዞ ጀመረ። ጉዞ መጀመሪያ ወደ መካከለኛው አሜሪካ ኮስታሪካ፣ ከዚያም ወደ ደቡብ ምዕራብ አፍሪካ ሴኔጋል፣ በኋላም ወደ ኬንያ ዋና ከተማ ናይሮቢ ተደረገ። እዚያ ማህድ እጆቹን እንዳይንቀሳቀሱ ያደረገው ጃኬትን አውልቆ እጁ በካቴና ከታሰረ በኋላ በሌላ አውሮፕላን ወደ ሞቃዲሾ እንደተሳፈረ ተናግሯል። ማህድ ለመባረር ለ3 ወራት ሲጠብቅ በመቆየቱ እጣ ፈንታውን ቀድሞ ተቀብሏል። ወደ ሀገሩ ሲመለስም ብዙ ስሜታዊ አልነበረም። ከ10 ዓመታት መለያየት በኋላ በመጨረሻም ከ3 ልጆቹ ጋር እንደገና ተገናኝቷል። ይህንን ጊዜ በምንም ነገር አልለውጥም ነበር፣ ለ10 ዓመት አላየኋቸውም ይላል ማህድ። ነገር ግን ከአልሸባብ የግድያ ማስፈራሪያዎች የያዙ የጽሑፍ መልእክቶችን ከተቀበለ በኋላ ለህይወቱ ስለሚፈራ አሁንም በአሜሪካ መሆንን ይመርጣል። ከቤት ውጪ ሲሆን በተጨማሪ የደህንነት ጥያቄዎች ይወስዳል። ነገር ግን ለደህንነት ሲባል ተጨማሪ ዝርዝሮችን ወይም ያሉበትን የስጋት አይነቶች ማጋራት አልፈለገም። በህገወጥ መንገድ ወደ አሜሪካ ተሻገረ። ነገር ግን ብዙም ሳይቆይ በቁጥጥር ስር ውሏል። ወደ ሶማሊያ ከመመለሱ በፊት ለ18 ወራት በእስር ቤት ቆይቷል። በስልክ ሲያወራ ስለ ወደፊቱ እርግጠኛ አለመሆኑ ገልጿል። ከዜሮ እንዲጀምር መልሰው ላኩኝ ይላል። የሰራሁበት ነገር ሁሉ ብን ብሎ ጠፋ። ወደ አሜሪካ ለመድረስ ወደ $20,000 ከፍሏል። ይህም ከጓደኞቹ ከቤተሰቡ የተበደረው ገንዘብ ያካትታል። ወደ ሀገሩ ከተመለሰ በኋላ ምንም ገንዘብ አልነበረውም እና በሶማሊያ ምንም አይነት እድል እንደሌለ ይናገራል። እዚህ የወደፊት ተስፋ አይታየኝም ይላል። ምንም የሚካሄድ ነገር የለም፣ ስራ የለም። አሁን እንደገና ወደ ሌላ ስፍራ ለመሰደድ እያሰበ ነው። ህይወት እንደገና መጀመር አልፈለግም። አሁን ወደ ማንኛውም ሀገር መሰደድ ብቻ ነው የሚፈልገው ይላል። እንግዲህ በሻልኩት መጠን ያነበብኩት እንደተከታተላችሁት እንደሰማችሁት ነው እና ምናልባት አሁን የዚህ ስጋት ያለባቸው ሰዎች ብዬ የማስባቸው እነ ሽመልስ አበራ፣ እነ መዓዛ መሐመድ ምናምን የመሳሰሉ ሌሎችም ይኖራሉ። እንግዲህ ያልጠሯቸው እንግዲህ የእነሱ ጣፋንታ የሚሆነው ከነዚህ ኢትዮጵያን ዜጎች ጋር አንድ ላይ ነው ወይስ የእነሱ በተለየ መንገድ ነው የሚታየው የሚለው አላወቅንም። እንግዲህ የምታውቁ ሰዎች ኮሜንት ላይ አሳውቁን። መንግስት ላይ እንግዲህ መንግስት እጅ ላይ ከገቡ እንግዲህ የሚገጥማቸው የታወቀ ነው። አብረን እናያለን። ይመቻችሁ። ሁለተኛው ርዕስ እንግዲህ እንትን ነው። የአንድ ስፔን ውስጥ የሚኖሩ አሮጊት ናቸውና የኢየሱስ ክርስቶስን ስዕል እንትን ቀለም አረጀ ብለው ቀለም ይደፉበትና በጣም ያበለሻሹታል። በቃ ኢየሱስ ራሱ ይቅር አይለውም የተባለውን ስህተት ሰሩ ነው የተባለው። ሴትዮዋ ግን ያው እድል ነው ይዞላቸው የመጣውን የተባለው ማለትም ከተማዋ አትታወቅም ነበረ። ከዛ በኋላ እንድትታወቅ አረጓት ምናምን ነገር ነው የሚለው የቢቢሲ። እሱንም እንግዲህ እንትን ብዬዋለሁ፣ ሰርቼዋለሁ፣ አንብቤዋለሁ በተሻለኝ አቅም። እሱንም እስቲ ሰምተነው እንመለስ። ከተማዋ አይደለም የተሳሳተችው፣ አንዲት እናት ናቸው የተሳሳቱት፣ ለዚያውም ቀይ ስህተት። እኚህ እናት በአንድ ቤተክርስቲያን የሚገኝ ስዕል ደግሜ አሻሽዬ ካልሰራው ብለው ተነሱ። ደግሞ ማንም ሳያውቅ። ይህ ስዕል ተራ ስዕል እንዳይመስላችሁ። ከተሳለ ራሱ 100 ዓመት ያለፈው የኢየሱስ ክርስቶስ ዝነኛ ምስል ነው። ጲላጦስ ከደሙ ንጹሕ ነኝ ያለበት ቅጽበት የሚያሳይ ስዕል። ይህ ስዕል ታዲያ ቤተክርስቲያን ግድግዳ ላይ ተሰቅሎ ነው የኖረው። እኚህ ቤተክርስቲያን ሳሚ ሴትዮ አስተካክለው በድጋሚ ለመሳል ብለው ነው ጌታ እንኳ ይቅር አይለውም የተባለለትን ጥፋት ያጠፉት። እኚህ ሴት አዘውትረው ከሚሄዱበት ቤተክርስቲያን ውስጥ ተሰቅሎ ያለ የኢየሱስ ክርስቶስ ምስል ገረጣ ብለው አዘኑ። አልተመቸውም አሉ። ብሩሽ ይዘው መጡ። ኢየሱስ ከመሰቀሉ በፊት የእሾህ አክሊል አድርገው የሚታይበት ስዕል ዘንድ ወደ ግድግዳ ተጠጉ። ቀለም በጠበጡ። ማንም ሳያያቸው ነው። ታዲያ ያሳዝናል። ቅርስ ነው የተባለው የስዕል ስራ ተበላሸ። ዓለም አዘነ።
መገናኛ ብዙሃን እንደለመዱት አላዘኑ። ይህ ሥራ የኢየሱስ ምስል ያለበት ዝንተ ዓለም ሲወደስ የኖረ ከባድ የስዕል ሥራ ነበር። የዓለም ሰዓሊያን ሰልፍ ወጡ። እንዴት የዝነኛው ሰዓሊ የኤልያስ ጋርሺያ ማርቲኔዝ ሥራ በአንዲት እብድ አሮጊት ይደፈራል አሉ። እኚህ ሴትዮ ቤተ ክርስቲያን አይጠፉም። ሁልጊዜ ታዲያ አንድ ነገር ይረብሻቸዋል። በቤተ ክርስቲያኑ ግድግዳ ላይ የተሳለው ይህ የኢየሱስ ክርስቶስ ስዕል ከዕለታት አንድ ቀን ይነሱና ስዕሉን የተሻለ ገጽታ አላብሰዋለሁ ብለው ነጠላ ይደርባሉ። ብሩሽና ቀለም ይዘው ይጠጉታል። ታሪክ የተቀየረው ከዚህ በኋላ ነበረ። ከዚህ ሌላ ምንም አላደረጉም። ሌላ ዓላማም አልነበራቸውም። ይህ ነው የጥበብን ዓለም ከፍና ዝቅ ያደረገው። መቼና የት ነው ይህ የሆነው? ይህ ክስተት መቼ የት እንደሆነ ለመረዳት ወደዚች እምብዛም ወደማትታወቅ ከተማ ገባ ብለን ቶሎ ለምን አንወጣም? እኛ ብቻ ሳንሆን ብዙ ሕዝብ እየጎረፈ ነው። ይቺ ከተማ ስፔን ውስጥ ነው የምትገኘው። በሰሜን ምስራቅ ስፔን ከማድሪድ ወዲህ ዛራጎዛ ከተማ አቅራቢያ የምትገኝ ናት። ነዋሪዋን ቆጥሮ ለመጨረስ ግማሽ ቀን ይበቃል። 5000 ሰው ነው የሚኖርባት። በፊት እንዲያውም ማንም እቺን ከተማ የሚያውቃት አልነበረም ከነዋሪዎቿ ሌላ። አሁን ታሪክ ተቀይሯል። እድሜ ለእኚህ ምስኪን አሮጊት። ከተማዋ ፍጹም ባልተጠበቀና ፍጥነትና ሁኔታ ዝነኛ ሆናለች። ቱሪስት ትንፋሽ አሳጥቷታል። ባርሴሎናን እየሆነች ነው። የዚች ትንጥዬ ከተማ መጠሪያ ስም ቦርዥ ይባላል። ዝነኛው የኢየሱስ ስዕል የሚገኘው ደግሞ በዚህ ከተማ ሳንቾሪዮ ዲላ ሚስኮርዲያ በሚባል የካቶሊክ ቤተክርስቲያን ውስጥ ነበር። ይህ ስዕል ታዲያ የዋዛ እንዳይመስላችሁ። በ19ኛው ክፍለ ዘመን የተሳለ ከመሆኑ በላይ እጅግ የሚወደድና የሚከበር የጥበብ ሥራ ነው። ነገር ግን አረጀ። ይህ ያሳሰባቸው አንዲት አሮጌ ሴትዮ ተደብቀው በመምጣት ሊጠግኑት ሊያሻሽሉት ፈለጉ። ይህ የሆነው የዛሬ 10 ዓመት ገደማ በፈረንጆቹ 2012 ነበር። ኢቺሆም ተብሎ ይጠራል። ይህ ስዕል በደምሳሳው ሲተረጎም ይህ ሰው በቁጥጥር ስር አውሉት እንደማለት ነው። በይዘት ሲተረጎም ደግሞ የጲላጦስ ከደሙ ንጹሕ ነኝ ቅጽበት የሚተረክ ነው። ኢየሱስ ከመሰቀሉ በፊት አናቱ ላይ የእሾህ አክሊል ተደርጎለት የሚታይበት ነው። እኚህ ንጹሕ የዋህ እናት ድርጊቱን ከፈጸሙ በኋላ ከደሙ ንጹሕ ነኝ አላሉ ወይም ብለዋል። ብቻ እንደ አተረጓጎማችን ነው። ሴትዮዋ ሲሴሊያ ጌሚኔዝ ይባላሉ። ያን ጊዜ እድሜያቸው 80 ደርሶ ነበር። አሁን እድሜያቸው 90 አልፏል። የኢየሱስን እያረጀ የነበረ ስዕል አይጠግናለሁ ብለው ተነስተው እብድ የተጫወተበት ደብተር አስመሰሉት። ያኔ ብዙ ጋዜጦች ከኢየሱስነት ወደ ዝንጀሮነት የተለወጠው ምስል እያሉ ነው ቁጣቸውን የገለጡት። ማህበራዊ ሚዲያ በቧልት ተሞላ። በርካታ ኮሜዲ ትዕይንቶች ክስተቱን ለሳምንት መርሃ ግብር ግብዓት አዋሉት። የእናቲቱ ድርጊት በማህበራዊ ሚዲያ መዘባበቻ ሆኖ ለዓመታት ቆየ። 120 ዓመት ባስቆጠረው ተወዳጅ ስዕል ላይ የደረሰው ጥፋት ቁጣ አንቀሰቀሰ። አገሪቱ አበደች፣ ስፔን ጉር ተባለ። ፖሊስ መያዣ አወጣ። ኒውዮርክ ታይምስ እና ቢቢሲ ሳይቀሩ በዝነኛው የስዕል ላይ ወንበዴዎች ጉዳት አደረሱ ሲሉ ጻፉ። ምክንያቱም ድርጊቱ በተፈጸመ ቅጽበት ማን ይህን እንደፈጸመ አልታወቀም ነበርና። ነገሩ ከፍተኛ የዓለም ትኩረት ሳበ። አንዲት እናት ከዘራ ይዘው ለፖሊስ እጅ ሰጡ። ሴትዮዋ ሲሲሊያ ጌሚኔዝ ናቸው። ታሪካቸው የሚነገርላቸው ሴት። እንዲያውም ቁጣቸው በእርሳቸው ባሰ። ምንድነው የምታወሩት ብለው ቱግ አሉ። ፖሊስ ደነገጠ። ወንበዴዎችን ይህን አልፈጸሙም፣ እኔ ነኝ ይህን እንዳያደረጉት ብለው ተናዘዙ ሳይሆን ነገሩን አብራሩ። ድርጊቱን ተደብቄ አልፈጸምኩም፣ እዚህ ያሉትን ቀሳውስት አማክሬያቸዋለሁ፣ በጨለማም አልፈጸምኩትም፣ በጠራራ ፀሐይ ነው ስዕሉን ለማደስ የሞከርኩት፣ ምንድነው ጥፋቴ ብለው ተንቀጠቀጡ። የጌታ ምስል ተጎሳቅሎ አርፈሽ ቁጭ በይ ነው የምትሉኝ? ይቺ ጥንጥዬ የስፔን ከተማ አሁን ቀን ወጥቶላታል። መሳቂያ እንዳልነበረች አሁን ዝናዋን አይቷል። ሰዎች ከብዙ ሺህ ማይልስ ተነስተው ይችን በስህተት የደመቀች ከተማን ለመጎብኘት ይመጣሉ። ከ10 ዓመታት በኋላ የእኛ አሮጌት ሴትዮ ድርጊት በጎ ስህተት ተብሎ ተሞካሸ። እኛ ቤተክርስቲያን ሳሚ እናት ወትሮም ለጥፋት አልተነሱም። ደግሞም ኢየሱስ ያስተማረን ስህተትን ይቅር እንድንል ነው ተባለ። እኚህ እናት ዛሬ 91 ዓመት ሆናቸው በመጦሪያ እየኖሩ ነው። የቦርጅ ከተማ ከንቲባ ለቢቢሲ እንደተናገሩት አሮጌታቸው ጤናቸው ተዳክሟል። ሆኖም ግን ድርጊቱን በደንብ ያስታውሳሉ ሲሉ ተናግረዋል። ከንቲባ ፓብሎ ጨምረው እንዳሉት በቅርቡ ለሴትዮዋ ክብር ሻማ ይበራል፣ ይደገሳል። የ10 ዓመቱ ስህተት ድል ባለ ድግስ ይዘከራል። ምክንያቱም ቦርዥ ከተማን ከመናኝ ከተማነት ወደ ዝና ማማ ያደረሱት ሴት ስለሆኑ።
ከንቲባው በእኚህ ጀግና ምስኪን እናት የተነሳ ከ110 ሀገሮች ቱሪስቶች ጎርፈውልናል ብለዋል። አሁን በዓመት ይችን ከተማ 40 ሺህ ቱሪስት ይጎበኛታል። እድሜ ለእኚህ የዋ ሴት። አሁን ዝነኛ ስዕል በተጎበኘ ቁጥር እኚህ በስዕሉ ላይ ቀይ ስህተት የሰሩት አሮጊት ከጎብኚዎች ገቢ 40 ከመቶውን እንዲያገኙ ተደርጓል። አሃ ልክ ነዋ። አሁን እኮ ስዕሉ የዝነኛው ጋርሺያ ብቻ አይደለም፣ አሮጊቷም ቀለም ደፍተውበታል። እሳቸው ግን ገንዘቡን ለበጎ አድራጎት በመስጠት ይታወቃሉ። ጌታ ሆይ አውቄ በድፍረት ሳላውቅ በስህተት ለፈጸምኩት ይቅር በለኝ እያሉ ይሆን? utilizados para obtener este sorprendente resultado. Una imagen del pequeño municipio de Borja. Ella es la autora de la polémica restauración. Cecilia, de 80 años, se encuentra, como ven, muy afectada por lo sucedido. Si yo he pecado por pintarlo, pido perdón, pero lo he hecho con muy buena intención. No deja de repetirnos que no ha podido terminar su trabajo. Yo no me arrepiento de querer arreglarlo, pero terminarlo. Durante años ha retocado esta imagen. Nunca nadie le había prohibido el paso al santuario. Sí que sé pintar, porque desde pequeña en el colegio he ido y he hecho exposiciones y he vendido muchos cuadros. La nieta del verdadero autor de la obra no le guarda rencor. Yo le doy todo mi